የተቀላቀሉ ውድ የኢትዮጵያ የክፉ ቀን ደራሽናም የቁርጥ ቀን ልጆች በወታደራዊ ማሰልጠኛ ጣቢያዎች የንድፈ ሐሳብናም የተግባር ስልጠናዎችን ይወስዳሉ። በስነ ምግባር ታንጸው አካል ብቃታቸው አድጎናም የሞራል ስንቆችን ሰንቀው ወደ ጦር ግንባሮች ይሰማራሉ። በጦር ላይ ባለሌላ ከፍተኛ ማዕረግተኛ ማሰልጠኛ ትምህርት ቤት የውትድርና ስልጠናን ያጠናቀቁም መሰረታዊ ወታደሮች ሰራዊቱ የሚገነባው በራስ ተነሳሽነት በመሆኑ የክረምቱን አየር ጸባይ ሳይበግራቸው በከፍተኛ ወኔ ስልጠናዎችን ተከታትለዋል። የሀገር ፍቅር ዝናብ ፀሐይ ብርድ ሳይለን በዝናብ እንኳን ረፉ ስንባል አይሆንም እንሰለጥናለን። ሀገራችን ላይ የመጣውን ነገር እኛ እንዋጣለን ብለን በዝናብ ፀሐይ ብርድ ሳንል ለዚህ በመድረሳችን በጣም ደስ ብሎኛል። ሀገሬ ስደፈር ቆሜ ማየት የለብኝም የምለው ነው። ከሰፈር አሁን ተመዝግቤ መጣሁት እና ሀገራችን ማለት በርግጥ ማንኛውም ሰው ያውቃል እናት ነው። በርግጥ ወታደር ውስጥ ብዙ ነገር ተመራለሁ ነው ከመጣሁ። እንግዲህ ሰፈር ተቀምጦ ብዙ ነገር ማውራት ይቻላል። እዚህ ጋር ስንወጣ ግን ይሄ ጭቃ እኔ ደስ ብሎኛል ሲገባ ማለት በቃ ራስ ዞር ብዬ ያየሁት ሁኔታ አለ ማለት ነው። እና እኔ ለሀገሬ አሁን ለወደፊትም ገና ከዚህ በላይ ስልጣናዎችም ወጥቼ ለሀገሬ ቆማለሁ የሚል ሐሳብ አለኝ። ሀገርን ከተጋረጠባት አደጋ ለመታደግናም ህዝብ ያጋጥመውን ሞት መፈናቀልና የሰላም እጦት በተባበረ ክንድ ለመመከት ህይወታቸውን ለመስጠት ጭምር ቆርጠው የተነሱ ናቸው። እናም በስልጠና ወቅት የሚያጋጥሙ ችግሮች ሁሉም ለነሱ ምንም አይደሉም፣ ግባቸው ታላቅ ነውና ይሄ መስዋዕትነት መክፈል ብዬ አልቆጥርም በእኔ ማለት ነው። ይሄ ስልጠና ነው። ያን ግዳጅ ዝግጁ ሆነ ያኔ እንዲወጣ ለዛ ነው እንጂ ይሄ መስዋዕትነት አይደለም። መስዋዕትነት ማለት እስኪ ሞት ድረስ የሚከፍለው ዋጋ ነው። አንድ መልካም ሀገር የምትባል ሀገር አለች፣ ኢትዮጵያ ትባላለች። ስለሷ አይደለም ይሄ ጭቃ ደሜ እንደዚህ ጭቃ ሁሉ ልብሴን ቢለብስ እንኳን መስሎ አይታየኝም። እኔም ከዚህ ቀደም አባቴ ወታደር ነውና የወታደር ልጅ ነኝ። አሁን እሱ ያው ጦርታ በመውጣት ሀገሩን በሚሊሻነት ያገለግላል። ድጋሜ ስመጣ መርቆኝ ነው ላከኝ በአባገዳ ተመርቄ። ስለዚህ ይሄ ጭቃ ለኔ ምንም መስሎ አይታየኝም። ነገ ደሜንም እንደዚህ አፈሳለሁ፣ ለሀገሬ ስል እሞታለሁ፣ ደሜን አፈሳለሁ፣ አጥንቴን ከሰክሳለሁ። የሚከፈለውን ሁሉ መስዋዕትነት ለመክፈል ዝግጁ ነኝ። ታዲያ እነዚህ እስከ ህይወት መስዋዕትነት ለመክፈልና የሀገርና የህዝብ አለይታ መሆናቸውን በተግባር ለማረጋገጥ የተነሱ መሰረታዊ ወታደሮች በስልጠና ያካበቱትን ወታደራዊ ዕውቀትናም ጥበብ ተጠቅመው አሸባሪውን ህወሓት ለመደምሰስ ቁርጠኛ ናቸው። እናት ማለት ናት። እናት ሀገር እና በቃ ስለ ኢትዮጵያ ምን የቱን አውርቼ የቱን ጨርሳለሁ? እስከ መጨረሻው ትግሌን እንቀጥላለሁ ብዬ ነው። እቀጥላለሁ፣ በቃ ትግሌን እንቀጥላለሁ። የመጣሁት ከጊዜ አንፃር የሀገሬን ችግር ልደርስላት ነው። ከጓደኞቼ ጋር ለሀገር ከቆሙ ጋር ቆሜ ሀገሬ ሰላም እንድታገኝ እስከ መጨረሻ ለመታገል ዝግጁ ነኝ ማለት ነው። የመከላከያ ሰራዊትን የሚቀላቀሉ ሁሉም አንድ የሚያደርጋቸው ጉዳይ የራስ ፍላጎት ተነሳሽነትናም እምነት ናቸው። እናም ወደ ሰራዊቱ ሲቀላቀሉና ስልጠና ሲወስዱም ፈተናዎችን በጽናት ማለፍን ቀድመው ያውቁታል። አንድ ነገር አምነህበት የገባው እንደምታውቀው ሰራዊታችን የሚገነባው በራስ ተነሳሽነት በራስ ፍላጎት ነው፣ ግዴታ የለበትም። ይሄ ኮርስ ደግሞ ወደ ስልጠና የመጣበት የራሱ ዓላማ ከማህበረሰቡ ተመርቆ ከእናቱ ተመርቆ ከሀገር ሽማግሌ ተመርቆ አገር ወራራ ለማመል የሰጠውን ውሃ አይደለም እሳት ግባ ብትለው የሚገባ ነው። በተነሳሽነቱ በተጨባጭ ያያችሁት ነው። ወራቶቹም በሙሉ በዝናብና በጭቃ ውስጥ ነው ስልጠና ነው ያያችሁ ነው። ሙሉ ደስተኛ ሆኖ ነው ስልጠናውን ያጠናቀቀው። በዚህ በጣም ጥሩ ተነሳሽነት ነው፣ ጥሩ አቅም ጨብጧል የሚል እምነት ነው ያለው። አሁን ሀገር የጭንቅ ምጥ ውስጥ ነች። አሸባሪው የህወሓት ቡድን ሀገርን ለማፍራረስ የጠነሰሰው ሴራ ገፍቶበታል። በዚህ ወቅት ታዲያ መከላከያ ሰራዊትን የተቀላቀሉና መሰረታዊ ወታደር የሆኑ ለሀገርና ለህዝብ ሲሉ የማይከፍሉት መስዋዕትነት የለም። እስከ መጨረሻ